እኔ አሜሪካን ሀገር ብዙ ጊዜ ተመላልሻለሁ አሁን እዚህ ደከመኝ መመላለስ እንደዛ ነው የሚባለው አይደል እነሱ የሚረፉ እኔም ልረፍ እኔ አሁን ቢሄድ በስማ የሚለቁኝ አይመስለኝ እውነቴን ነው እንደውም መቀስ ተቀምጧል አሉ እዛ ሪፖርት ላይ ና አንተ ሞጣለን እንዴ ለነዛ ሳንሰለኛም ትቄ መላቃለ ለነዚህ ዳያስፖራችን ዝም ብሎ ታስቅብናል እንዴ እኛ ላይ ደሞ ዳያስፖራ ሲስቅ አይወዱም በቀደማቸው ነው የሚፈላው በመቀስ ምላሴን ነው ቀጭ አርጎ ከዛ በኋላ ኮልታፋ ኮሜዲያን አደጅጅጅ ይላል ወይ ባስተርጓሚ ይሰራሉ ወይ ወንት ነው የሚሰራው እና ያው ሞኞች ስለሆኑ ደግሞ እንደያዙ እስር ቤት ነው በቃ እነሱ ነገር አሸባሪ ተብሎ ሽብርተኛ ተብሎ እስር ቤት ነው ያው እናንተ ደግሞ እዚህ ዝም አትሉም እዚሁ ዋይት ሃውስ በራፍ ላይ ሄዳችሁ ሸሞኒዮ ማለታችሁ አይቀርም ለኔ የቀራል እንዴ እናንተ እዚህ ሸሞኑ ስትሉ እዛ ሸሞኑ ማን ሸሞኑ ማን ነው በጣም አይ ኖ ዩ ኖ በጣም የሚገርም ነገር ነው ነቴን ነውና እዚህ ያለና አንድ እዚህ ያለ አበሻና ዳያስፖራ አበሻና እዛ ኢትዮጵያ ውስጥ ያለ አበሻ አንድ ጊዜ ሲያወሩ ስለ ፖለቲካ ሲያወሩ ስማ አለው እዚህ ያለው እዚህ እኮ አሜሪካን ሀገር ዋይት ሃውስ በራፍ ላይ ቆመ ኦባማ ይወረድ ብትል ቀኑን ሙሉ ጉሮሮ ይደርቃል እንጂ ማንንም ይነካ የለም አለው ኢትዮጵያ ውስጥ ያለው እኛስ ጋር ማን ይነካል ማን አባቱ ይነካል ቤተ መንግስት በራፍ ላይ ቆመ ኦባማ ይወረድ ብትል አረ ሌላ መስማችሁ ነው ወረደ እንዴ ያዲግ የሾላ ፍሬ አይደለም በድንጋይ የሚወርደዋል አንድ ጊዜ መለስ እና በጣም የሚገርም አንድ ጊዜ ደግሞ ተረት የሆነ ጆክ ነው አሉ እስካሁን ቁም ነገር ነበር ማለት የሆነ ጆክ ልበላችሁ እንጂ እና እዚህ አሜሪካን ውስጥ አንዱ አበሻ ተቸገራሉ ከስራም አጥቶ ምንም አጥቶ እንደዚህ ምናምን ዞር ብሎ የሚያየው ጠፋና ምን አባቱ ብሎ የሚበላው ሲያጣ ዋይት ሃውስ በራፍ ላይ ያለውን ሳራሉ አጎንብሷሉ ሸከሸኳሉ ሲገጣሉ ኦባማ አይተውት ምንድነው ያ ሳር የሚበላው አንተ ተባለ ወዲያው ጧ አርገው ኦባማ ፊት what happened you think grass ምናምን አሉ ራበኝ ምን ልብላ ራበኛ ታዲያ ቢርባ አትጠይቅም እንዴ እንደዚህ ምናምን ብለው በቀን 3 ጊዜ ማክዶናል እንደዚህ ዶናት ምናምን ታዘዘለትና በቃ ተኩራራ ይሄ ዜና በአለም ላይ ተሰራይቶ ማን ይሰማል አንድ ቺስታ አሜሪካ ኢትዮጵያ ውስጥ አሉ አዲስ አበባ ያለ ቺስታ አሜሪካ ይሰማሉ ያበደ አሜሪካ ነው አሉ በድራግ በምናምን እዛ አብዶ ይቀራል ነው ኢትዮጵያ እና ነበበና ይሄም አላንን ቤተ መንግስት በራፍ ላይ ያለውን ሄዶ አሉ ሳር ገና አንዴ ከመጋጡ ነው አሉ ዋይ ምን ነካሳየ አትወልከቱ አንቱት እንጂ ምናምን ተባለ ሄዶ ፌደራሎች ላታርጎ ግሩ መሬት ሳይነካ እንደዚህ አንጠልጥለው ቤተ መንግስት ዋይ አንተ ምን ነካ ዝም ብሎ ሳር ተወላለ እንጂ ፍየል ነው እንጂ ከፍት ነው እንዴ አንተ ዝም ብሎ ትበላለ እንዴ ምን ነካ ሲሉ አይ ራበኝ ርቦኝ ዋይ ታዲያ ቢሮ ነገ ምን በላለው ብላ አታስብም እንዴ ዛሬ በሙሉ ጨርሰ ነገ ምን ልትበላ ነው ከፍ በከሳት በላም እንዴ ይሄ ግማሹ ትበላለ ይሄን ግማሹ አሁን ይኸው ሳር ማጨጃ አርገውታል አሉ እዛ ሳር ሲያደጋሉ እሱን ይነኩታል አሉ እንደዚህ ሀገር ነው ልዩነቱን ተመልከቱ እንግዲህ እዛ ሀገር በጣም የሚገርም ነገር ነው በጣም መቼም እኔ እውነቴን ነው አንዳንድ ጊዜ የመቼም የሀገራችንን አሁን ሁኔታን ስና ያው ጠቅላይ ሚኒስትራችንን ታቋቸዋላችሁ አይደለም ላክብራቸው ታቋቸዋላችሁ ኃይለ ማርያም ደሳለኝ ይባላሉ ያው ሁላችንም እናቃቸዋለን እኛ በቅጽል ስም እዛ ምንጠራቸው ኤችዲ ብለን ነው ምንጠራቸው ኤችዲ ሃይ ዲፊኒሽን ናቸው በቃ ሃይ ዲፊኒሽን ናቸው ኤችዲ ኃይለ ማርያም ደሳለኝ ሃይ ዲፊኒሽን ምንድነው ሃይ ዲፊኒሽን የተባሉበት ምክንያት መለስ ኢትዮጵያን ማየው በአንድ አቅጣጫ ነበር እሳቸው ግን በአራት አቅጣጫ ነው እንደዚህ ኢትዮጵያን የሚያዩትና ሃይ ዲፊኒሽን ናቸው እውነቴን ነው
ለማስረዳት ሃይ ዲፊኒሽንነታቸው ሌላው ምንድነው አንድ ጊዜ አሉ ኢትዮጵያ ለአውሮፓ ዩኒየን ገንዘብ ያበደረችበት ሰነድ ተገኘ ረፉት እውነቴን ነው ኢትዮጵያ ለአውሮፓ ዩኒየን ገንዘብ አበድራ ሰነድ ተገኛሉ የዓለም ህዝብ ጉድ አለ ያለ መንግስታት በሙሉ ጣሊያን ምን አለች እቺ ታረጋዋለች እኔ ድሮ ጀምሬ አቃታለሁ ትሰጣለች ታበድራለች እቺ ደፋር ነች ኢትዮጵያ ጃፓኖች ደግሞ እነዚህ ሱናሚ የለባቸው መሬት ምየት ያረጉታል ገንዘቡን ሊሰጡ ይችላሉ እዚህ አሜሪካና ካናዳ ደግሞ ይሄ ሁሉ የፈሰሰው አበሻ ሚልከው ዶላር የት ሄዶ ነው ሊያበድሩ ይችላሉ ቻይና ደግሞ እቺ ሴትዮ እኔ መሰጣትን ብር ነው እንዴ ወስዳ እንደገና መሰጠው ለአውሮፓ ዩኒየን ምናምን በኋላ ነገሩ ሲጣራ ለካ ኤችዲ ሆዬ የተበዳሪ ላይ ፈርማለሁ ብሎ ያበዳሪ ላይ ይሄ ነው ሃይ ዲፊኒሽን ማለት ነው I'm sorry this is high definition በጣም የሚገርም ነው እና አንድ ጊዜ ደግሞ እንደዚሁ መቼም ኤችዲ I'm sorry for ኤችዲ እና እዚህ ሀገር አሁን ለምሳሌ ቅድም እንዳልኳችሁ ስራ ይበዛል እንደዚህ ተንጠለጥሉ ያው እንደ ዝናብ መጥረጊያ በሉት የዚህ ሀገር ኑሮ ሽው ነውና አውሮፓ እንደዚህ አይደለም የተረጋጋ ነው እዛ ለምን ሪፊውጂ ይበዛል እዛ እና መንግስት ነው የሚሰጣቸው የጾም በየአይነታቸውን ላጥ ያረጉ መተኛት ነው በቃ አለ ስጋ አይበቃም ፈረንጅ ብልጥ ነው ስጋማ ከበላት ተግቦ ሰላማዊ ሰልፍ ይወጣበታል ስለዚህ የጾም በየአይነቱ እየሰለየ መተኛት ነው እና እዛ ምንድነው ችግሩ ወረቀት ለማግኘት በጣም ችግር ነው የመኖሪያ ወረቀት ለማግኘት ችግር ነው ስለዚህ አንዳንዱ አበሻ ምን ያደርጋል ጠጋ ይላል ፈረንጅ ጋር አሮጊት ፈረንጅ ፈልጎ ለወረቀት ብሎ ጠጋ ይላል ምን ያርግ ለወረቀት ነው እና አንዱ አበሻ አሉ አንድ ቀን ካሮጊቱ ፈረንጅ ጋራ መንገድ ላይ ሄዳሉ አሉ አበሻው ፊት ይዳላሉ ኩሩ አበሻ ፈረንጁ አሮጊቷ ፈረንጅ ከኋላ አሉ እንደማን ከሽከሽ እያለች ትሄዳለች እና ፈረንጇ ወደቀች አሉ ልጁ አላየም ዝም ብሎ ሲሄድ አሉ ሌላው አበሻ አየና ኧረ ማን ወረቀቱን ጥለሃል አራስ